What's up, everybody? እሺ እና ድምጻችሁ ጠፋ። አራው ምግብ ያለው እኔ ምልሽ አይዶ ወደዚህ ወደ ኢትዮጵያ የገባ ከሆነ ለምን አቀባበል አይደረግልም እኮ ነው። ይሰማል። እንዴት ነህ? ትሬኒንግ እንዴት ነበር? ታይላንድ ምርጥ ነበር። ግን ሀገሩ አይነፋም እንጂ ምርጥ ነው። እንዴት ሀገሩ እንዴት አይነፋም? ኧረ ቆንጆ ነው። ባንኮክ አልነበራችሁ? ተው እባክህ ተው። እኔ አሁን ለምሳሌ በዚህ 20 ቀን ሶስት እንትኖችን አይቻልም። ሶስት አህጉሮች ኤዥያን አይቻልም፣ ዩሮፕን አይቻልም፣ አሜሪካን አይቻልም። ሶስቱም አይነቱም ኢትዮጵያን አይቻልም። አይ ኖ ኢትዮጵያን የሚያክልም ሀገር የለም። ግን ታይላንድ ቆንጆ ነች እያልኩ ነው ወይንስ ጥሬ ስጋ የለም እዛ? ለስፖርቱ ነው እንጂ ለሌላ ነገርማ ለምን ለስፖርቱ ነው እንጂ ለሌላ ነገር ለምንም አይሆንም። ስፖርቱ እንዴት አየው? ታይ ቦክሲንግ እንዴት ነበር እዛ? ታይ ቦክሲንግ እንዴት ነበር? ጥሩ ነበር። ምን አለ ታዲያ? ማን እንዳገር አገራችሁን ይወላችሁ ከሀገር ለመውጣት ብታስቡ ሰዎች ተስፋ ቁረጡ። እንዳትወጡ። ኢትዮጵያ የሚያክል ሀገር እዛው ሰራ አድርጋችሁት ነው። ሁሉንም ጠበጠብኳቸው እባክህ። ጎበዝ ፋይተሮች ናቸው እንዳለ አውቃቸዋለሁ እኮ እውነት የሚገራርሙ ፋይተሮች ናቸው። ካምፕ ያረክበት ቦታ በጣም የሚገርም ነው። ኧረ ተወዳዳሪዎች አይደሉ እንዴ? ምን ዋን ሻምፒዮን ምናምን እንዳለ ዋን ሻምፒዮንሺፕ ፋይተሮች ናቸው፣ ሌጀንዶች ናቸው። ተመችቻቸው እኮ እነሱ በራሳቸው አካውንት ሲለቁ ነበር። አይታዳ ምን አድርጌ ሌጀንድ እኮ ነሽ አንቺ አባት። ጠበጠብኳቸው። ለዛ ነው ጠበጠብኳቸው። ወደ ኢትዮጵያ ተመለሰ። አሁን እዚሁ ይሻላል። ወደ ሀገር ኢትዮጵያ የመሰለ ሀገር የለም። ግን እመለሳለሁ። ኢትዮጵያ ተመለስ ቶሎ በል። ከአንድ አመት በኋላ እመለሳለሁ። ኧረ ምንም አመት ምናምን መቆየት አያስፈልግም እዛ ሀገር ላይ። ወደ ሀገር እኔ አሁን እኮ ካናዳ ነው ያለሁት። ብራዘር አታይም እንዴ? ብራይ ታነቢያለሽ እኮ ተመለሳ። ታዲያ ምን ትሰራለህ? ካናዳ ምን ትሰራለህ? ናውጣ ተመለስ። እያነበብሽ ነው?
ተመለሰ። አይ ነው ዝም ብዬ ነው። ኢትዮጵያ ይሻላል። ኢትዮጵያማ ምርጥ ሀገር ነች። ወላሂ ማንም አይወዳደራትም። ግን ከአንድ አመት በኋላ ነው የምመጣው። ስማ አየሯ ብቻ በቂ ነው ኢትዮጵያ። ኧረ በምንም ከሌላ ሀገር አትወዳደርም። ወላሂ ኢትዮጵያ የሚያክል ሀገር የለም። እኔ እያለሁ ወላሂ ኢትዮጵያ የሚያክል ሀገር የለም። ኢትዮጵያ ህዝብ ጨዋ ነው። ወላሂ እዚህ የምታየው ነገር አውዝ ቢላይ አምናለሁ። እኔም እንደዛ ነው ያልኩት እዛ ከሄድኩ በኋላ። ኢትዮጵያ በጣም ጨዋ ህዝብ በጣም ማለት ምግብ ውስጥ በረካ አለው እኮ። እኛ የምንበላው እኮ እኛ ኢትዮጵያ ውስጥ የምንበላው ምግብ ትንሽ ብትበላ ሰውነት ላይ እንትን ይላል። እነዚህ ለምን 10 በርሜል አትበላም? በረካ የለም። ደግሞም የለም እንጂ የሚበላው ራሱ ዝም ብሎ ጊንጥ ምናምን አቀረቡልህ። ጊንጥ ምናምን አቀረቡልህ። ኧረ አውዝ ቢላሂ ሚል ተወረ አይ ምግባቸውም አሪፍ ነው። ጂታው እንጂ ታይላንድ አሪፍ ነው ምግባቸው። እኔ ተመችቶኛል። ኧረ ተው በእናትህ ምግብ አታውቅም። ኢትዮጵያ ሬስቶራንት የለም እንደዚህ ዲሽ ኢትዮጵያ ሬስቶራንት ቢኖርም ያው ነው። ኢትዮጵያ የሚያክል የለም። በቃ በምግብም በስርዓቱም ህዝቡ ጨዋ ነው። ምንም የኢትዮጵያ እንትን ቢሳደብ ምንም ቢል ጨዋ ነው። ፈጣሪ ይፈራል። ፈጣሪን ከፈራ ጨዋታ ያልቋል። በቃ ሌላ የኢትዮጵያ ጨዋ ነው። ወላሂ ጨዋ ነው። እንትኖችን የዩኤፍሲ ፋይተሮች ምናምን አግኝቻለሁ። ባይገርም ኤምኤምኤ ላይ ስልጠና ላይ ሳላስበው የዩኤፍሲ ፋይተሮች ምናምን አላገኘኋቸው። በእነሱ ነው የሰለጠነው ማለት ይችላል። ኔትወርኩ ምንድን ነው?